አንቺ ጋንድያ ተነሽ ተነሽ አልኩሽ እኮ ምንድነው ያልሽው አረጊቷ አፍሽን ዝጊ አለበለዚያ እዘጋልሻለሁ ዓለም ጠፋች ዓለም የሄድሽ ሰራተኛ አዎ አባዬ ቤት አላደረችም እስካሁንም ደግሞ አልተመለሰችም ማን ነው ሚስት እባብ ነች ዓለምን ልጄን ውጣብኛለች እንዴ ምን ነሽ ለፖሊስ አመለከትን ከዛ ምን ልናረግ ነው አመለከትን ብለን እጃችንና ጣጥፈን እንቀመጣለን ፖሊሶቹ ስራቸውን እንዲሰሩ እንተዋቸው ሻንጣውን ለምንድን ያስተካከልሽው ምን እያረግሽ ነው ድሮ ማድረግ የነበረብኝ ነገር ነው ያደረኩት ማለት ምንድነው ድሮ ማድረግ የነበረብሽ እኔን ጥሎ መሄድ ነው ድሮ ማድረግ የነበረብሽ ነገር አዎ ዓለም ጠፍታለች የመጥፋቷ ምክንያት ደግሞ የፈረደባት ሚስቴ ነች አዎ ካነጋገሩ ዓለም የት እንዳለች የሚያውቁ ነው የሚመስሉት የቤት ሰራተኛ ነበርኩ እኮ የቀጠርኩ መሰለኝ ለካ ፖሊስ ነሽ እንዴ ምንድነው የነካሽ የማላቃት እናቴ እኮ ነው እየመሰልሽኝ ያለሽው ሚስት ዓለምን አግታት የምናገረው ነገር ልምራት ራስ ያለሁን ዓለም የት እንዳስቀመጥሽ ታውቃለሁ ንገረኝ የት ነው ያለችው ንገረኝ እናንተ ግን የቤት ሰራተኛ ሲሆን የወንጀል መርማሪ ነበር መሆን የነበረባችሁ እንዴት ነው እግዚአብሔር ይመስገን ዓለም አለች የት እንዳለች አንቺ ልጠይቅ ስለ ቀደብሽ እያለችም አዎ ቀን አንቺን ለማግኘት እንደወጣች አልተመለሰች የት ሄዳ ይሆን ትላንትና ተገናኝታችሁ ነበር አዎ አግኝቻት ነበረ ምንድነው ያወራችሁት እማዬ እርሶ ላይ የሚሰራውን ግፍ በካሜራ ቀርጻ ልትለቀው ነበረ ከዛ ሞባይሏ ሳንቲም ጨረሰና ልትሞላ በዛው ሄዳን ይቀረችው እነዚህ የተረገሙ አውቄው ነበር አንቺ ጋንድያ ተነሽ አልኩሽ እኮ ምንድነው ያልሽው አረጊቷ አፍሽን ዝጊ አለበለዚያ እዘጋልሻለሁ አንቺ ባለጌ ዓለም ምንድነው ያረግሻት ሴትዮ ለምን እንደው ክብር የማይኖርሽ አንቺ ነሽ ስለ ክብር የምታወሪው አንቺ ክብር ባለፈበት ቦታ ያላለፍሽ ወራዳ ዓለም ምንድነው ያረግሻት ምን አቅልሻለሁ እኔ እሷ ጠባቂ ነኝ ዝም በይ ዝም አለበለዚያ አይንሽን ነው ማወጣልሽ ተናገሪ ዓለም የት ነው ያለችው የት ነች ምን አቅልሻለሁ እኔ እሷ ጠባቂ ነኝ እኔን ለመግደል ስትሞክሪ ስትሳደቢ በድብቅ ካሜራ ቀርጻሽ ነበር ማ እርሶን እኔ ልገድል እርሶ እኮ የቤታችን ጌጥ ኖት አታስመስይ ቀልዱን ተይና የት እንዳለሽ ንገሪኝ ቀልድ አይደለም የኔ እናት እርሶ እኮ እናቴ ኖት እንደ እናቴ ነው የምወዱት እንዴት ነው እርሶ የሚበሉት ምግብ ላይ መርዝ መጨምረው ሰይጣን ተው ማማ ከእርሶ አፍ መጥፎ ነገር መውጣት የለበትም እሱ እኮ ጥሩ ሰው ኖት የጥሩ ሰው አፍ ሰይጣን ብሎ አይሳደብም ሰይጣን ደገምሽው እንከባበር እንጂ ስነ ስርዓት ያዥ ስነ ስርዓት ለማስያዝ ከምትሞክሪ ዓለም የት እንዳለች ንገሪኝ አላቅም ታውቂያለሽ የት እንዳለች ታውቂያለሽ ንገሪኝ አለበለዚያ እጨፈልቅሻለሁ እቺ እባብ ማን ነው ሚስት እባብ ነች ዓለምን ልጄን ውጣብኛለች እንዴ ምን ነሻል ልጅሽ እኮ ነኝ መጨነቅም ካለብሽ ስለኔ ነው መጨነቅ ያለብሽ ዓለም እኮ አንድ ሰራተኛ ናት ለምንድን ነው አንድ ሰራተኛ ጠፋች ብለሽ ሚስቴን የምታስጨንቂያት
ለዛውም ነፍሰ ጡር ሚስት። ለእናንተ ሰራተኛ ልትሆን ትችላለች። ለእኔ ግን ልጄ ነች። የጠፋችሁ ደግሞ በእሷ የተነሳ እንደሆነ አውቃለሁ። በእኔ የተነሳ እንዴ? እማዬ እኔ ምን ላደርግ እችላለሁ? እኔ አሁንስ መረረኝ እንዴ! ሁሌ መሰደብ ሰለቸኝ። እንደው ፈጣሪው እኔ ምን አድርጌ ነው ግን? አንቺ እንዴት ታጠፊያለሽ? የኛ ደግ ስማይ ልጄ፣ ሚስት የተረገመች ሴት ነች። በጣም ክፉ ነች። እማ በቃሽ እንዴ! እቺ ክፉ እርኩስ ያልሻት እኮ የልጅሽ ሚስት ናት። ለዛውም ነፍሰ ጡር የልጅሽ እኮ ሚስት ነች። ምን አለ ባልተዋወቅኳት። ሰሚያለሽ? እስካሁን የፈለግሽውን ነገር ስታረጊ ዝም ብዬሻለሁ። ካሁን በኋላ የፈለግሽውን ነገር ማድረግ ትችያለሽ። በአለም ግን አትምጭብኝ። በእሷ እንዳትመጭብኝ። የት እንዳለች ትነግርኛለሽ። አለበለዚያ እኔን አያርገኝ። አለም በገዛ እጅሽ አለምሽን አጨለምሽ አይደል? እርሱ ኖት ያሳገዱኝ? አዎ፣ በብሬ ጠብደል ጎረምሳ ገዝቼ አሳፈንኩሽ። ገንዘብ ካለ በሰማይ እንኳን መንገድ አለ ሲባል አልሰማሽም? እባክዎትን አባዬ ይልቀቁኝ። የምን መልቀቅ ነው? ለሰራሹ ኃጢአት ንስሐ ሳትገቢ ልቀቁኝ አለ እንዴ? በይተናዘዥ። አሁን ምንድነው የምናዘዘው? ሞባይልሽ የት ነው ያለው? ሞባይል? ልጄ ያችን አሮጊት ልትገድል ስትሞክር የቀረሽውን ቪዲዮ የያዘውን ሞባይል አላቅም። ተመልከች። ይሄ ጎረምሳ እኔ የምፈልገውን ነገር ካላረግሽ በቀር በአንድ ትዕዛዝ ወደ ሰማይ ቤት ነው የሚልክሽ። ድጋሚ ልጠይቅሽ፣ የት ነው ሞባይሉ ያለው? እውነት አባዬ አላቅም። ችግር የለም፣ ልታስታውሽ የምትችይበት ብዙ ጊዜ አለ። ቶሎ ማታስታውሽ ከሆነ ደግሞ በቦክስና በእርግጫ እንድታስታውሽ ያደርግሻለሁ። አባዬ እባክዎትን ልልቀቅሽ? አዎ። እጄ የገባውን ሲሳይ እምገፋ ይመስልሻል? አላደርገውም በጭራሽ። ያችን አሮጊት ብዙ ጊዜ ስትከላከይላት ነው የኖርሽው። አሁን ግን ብቻዋን ናት። እኔ ራሴ ወደ መቃብር አወርዳታለሁ። ምስኪን አሮጊት። እማዬ አሁን ለፖሊስ አመለከትን። ከዛ ምን ልናደርግ ነው? አመለከትን ብለን እጃችንን አጣጥፈን እንቀመጥ? ፖሊሶቹ ስራቸውን እንዲሰሩ እንተዋቸው። ባያገኟትስ? ያገኟታል። በይጂ ከኔ ጋር እንደሆንሽ ካወቁ ያባርሩሻል። እሺ አባዬ፣ አዲስ ነገር ካለ አሳውቁኝ። እሺ አሳውቅሻለሁ። ምንድነው ዘማይ? ሻንጣውን ለምንድን ነው ያስተካከልሽው? ምን እያደረግሽ ነው? ድሮ ማድረግ የነበረብኝ ነገር ነው ያደረኩት። ማለት ምንድነው ድሮ ማድረግ የነበረብሽ? እኔን ጥሎ መሄድ ነው ድሮ ማድረግ የነበረብሽ ነገር? አዎ፣ ከዚህ በፊት አጥፍቻ አስቀየምኩ። ዛሬ ደግሞ ከእናት ጋር አጣላው። አስበው እስኪ፣ ከማዬ ጋር እኮ ነው ያጣላው። መቼ ነው ማስደስት ግን? ውዴ፣ እኔ መቼ አስከፍተሽኝ ታውቂያለሽ? ሁሌ እንዳስደሰትሽኝ ነው። አንተ ይቅርታ አድርገልኛል፣ እማዬ ግን አላረጉልኝም።
ለምንድን ነው የምትጨናነቂው? በቃ ታደርግልሻለች። አይታችኋል እኮ ይቅርታ ያደረጉልኝ መስሉ ነበር። በጣም ነው የጠሉኝ እኮ። ከቤታቸው ውጡ አሉን። የኔ ውድ ከዚህ ቤት እንወጣለን እንዴ? ወተን የት እንሂድ? ቤታችን እኮ ነው ያለነው። ሰው ከቤቱ የት ይሄዳል? ቤታችንማ አይደለም በእሳቸው ስም አይደል ቤቱ። እንደፈለጉ ሊያባርሩን ይችላሉ። ይኸውልሽ አታባርንም፣ አትፍሪ። ያባሩናል እንጂ በገዛ ቤታቸው አያባርሩንም ማለት ይከብደኛል። የኔ ቆንጆ ለምንድን ነው ማሰሚ? ልቤን ድርቅ ታደርጊዋለሽ። የትም አንሄድም፣ ማንም አያባረንም። ይሄ ቤታችን ነው። ይቅርታ አድርጊልኝ ውዴ፣ ጮኩብሽ እንዴ? ይቅርታ መጠየቅ አይጠበቅብን። ያጠፋሁትን ጥፋት አውቀዋለሁ። ከዛ ሁሉ ነገር በኋላ እንኳን ጮት ብትደበድበኝ ራሱ አልፈርድብኝ። ይቅርታ አድርጊልኝ የኔ ንግስት። ልጮህብሽ አስቤ እኮ አይደለም። አልፈረድኩብም እኮ ውዴ። እማዬ ላይም አልፈርድባቸውም። ለዚህ ሁሉ ነገር ተጠያቂ እኔ ነኝ። ለእናቴ ለማዬ ጥሩ ልጅ ብሆን ይወዱኝ ነበር። አሁንም ትወድሻለች። አይወዱኝም። ቢወዱኝማ ኖሮ ከቤታቸው አያባሩኝም ነበር። የኔ ንጉስ፣ ከመባረራችን በላይ ምን እንደጎዳኝ ታውቃለህ? አንተን የኔን ባል ስላሳዘኑብኝ ነው። ልክ ነሽ። በጣም ነው የሚያሳዝነች እኮ። ውይ ምንድን ነው ያደረኩት? እንዴት እናትና ልጅ እንዲጣሉ አደርጋለሁ? ይቅርታ የኔ ውድ። ለእኔና ለአንቺ መጣላት ምክንያቱ አንቺ አይደለሽ፣ የራሷ ጥፋት። ተው የኔ ውድ፣ እማዬ ምንም አላጠፉም። እንደውም እኛ ነን ይቅርታ መጠየቅ ያለብን። የኔ ውድ አንድ ነገር ታደርግልኝ ትችላለህ? ምን ላድርግልሽ? እማዬን አናግራቸው። እኔ ባናግራቸው ዓለምን የሆነ ነገር ያደርኳት ስለመሰላቸው አያናግሩኝም። እሺ አንቺ ተረጋጊን፣ ያናግራታለሁ። ሂዳ የኔ ንጉስ። ለአንድ ደቂቃ ቢሆንም እንዲያዝኑ አልፈልግም። እሺ እሺ፣ መጣሁ። እማ እማ ግን ቆይ ከመቼ ጀምሮ ነው እንዲህ ባህሪሽ እንዴት ተቀየረው? መልሽልኛ። ልጄ አለም ጠፍታለች። የመጥፋቷ ምክንያት ደግሞ የፈረደባት ሚስቴ ነች። አዎ አንቺ እኮ ቆራቢ ነሽ። እማ ያላየሽውን ነገር እንዴት በድፍረት ትናገሪያለሽ? ትንሽ አይከብድም? ሚስት ምንም ነገር ታደርጋለች። ምን እንዳለችኝ ታውቂያለሽ? ሂድና ማየን ይቅርታ ጠይቃቸው። እማ እሷ ለአንቺ እንዴት ታስባለች? ለምንድን ነው ግን አንቺ እንደዚህ ቂም ያሽባት? ወንድዬ አትበይኝማ። ለአንድ ሰራተኛ ብለሽ የልጅሽን ሚስት እያንጓጠጥሽ ነው። አለም ሚስት እኔ የምበላበትን ምግብ ላይ መርዝ ስትጨምር በቪዲዮ ቀርጻ ነበር። ስራዋን ስላወቀችባት ነው የሆነ ነገር ያደረገቻት። አንቺ ለማለት የፈለግሽው ምንድን ነው? አሳፈኗት ነው? አስገደሏት? እሷ ከእናቷ ምንም ነገር ያደርጋሉ። ስንት ጊዜ ስትበድለኝ ስታንጓጥጠኝ ዝም ብያለሁ። በአለም የመጣ ግን በአይኔ የመጣ ነው ዝም አልልም። በእኔ መጣብሽስ እማዬ? አንተ ህይወቴ ነህ ልጄ። ስለዚህ ለእኔ እስቲ አለም የምትይው ነገር ተይልኝ። እሞታለሁ እንጂ አልተዋት። እማዬ በይ እንግዲህ ቁርጥሽን አውቂ። የለችም፣ አትመለስም። በቃ ባዳ ነው። እኔ ግን ልጅሽ ነኝ። አንቺና እኔ መቼም አንለያይም። አልተዋትም አልኩህ እኮ። የሆነችውን ሳላቅ አሪፍ ያልቀመጥ እኮ። ምን ልታረጊ ነው ታዲያ? መጥፋቷን አመልክቻለሁ። ተመልሳ ቤቷ እስክትገባ ድረስ አልተኛም። በይ ንገሪኝ፣ ሞባይሉን የት ነው ያደረግሽው? እውነቴን ነው የነገርኩት። ሞባይሉ የት እንዳለ አላውቅም። አባዬ ባኮትን ይመኑ። የምፈልገውን ሁሉ ነገር ካላገኘው ልንገርሽ፣ ያቺ የተረገመች እማዬ የምትያት አሮጊት ገድያት ቀብሯን ሳታይ
አንቺ ትቀኛታለሽ። እንደዚህማ አያረጉ። አደርገዋለሁ። እኔና ቤተሰቦችን ለመጣል ለማሳሰር ካሜራ ገዝተሽ ቀበርሽ። እኔስ ቤተሰቦችን ለማዳን ስል ማልቀብርሽ ይመስልሻል? አይሆንም። ይሆናል። ቪዲዮ የያዘው ሞባይል የት እንዳለ ማትነግሪኝ ከሆነ መጨረሻሽ መቃብር ነው። እኔ ማን እንደሚያሳዝነኝ ልንገርሽ። እናትሽ ምስኪን የዚህን ወር ደሞዝ ትልከልኛለች ብላ በጉጉት ስትጠበቅ የ40 ሺህ ካርድ ይደርሳታል። ባቅ ኖሮ ነግሮት ነበር የኔ እመቤት፣ ግን አላውቅም። ታውቂያለሽ አለ። ለምንድን ነው የምትዋሺው? እየዋሸሽ መሞት ትፈልጊያለሽ? ለውሸትሽ ንስሐ ሳትገቢ ከሞትሽ ሲኦል ነው የምትወርጂው። ይኸውልሽ ሲኦል መግባት ካልፈለግሽ ሞባይሉን የት ነው ያደረግሽው? እውነቱን ንገሪኝ። አላውቅም የኔ እመቤት፣ እባክዎትን ይመኑኝ። አምናለሁ። ሞባይሉን ካላገኘው እንደምገልሽ እገልሻለሁ። ስለዚህ ለአንዴና ለመጨረሻ ጊዜ እድሉ ልስጥሽ። ይኸውልሽ ሞባይሉን የት እንዳስቀመጥሽው አስቢ። አለዛ ግን ማሰቢያሽን ነው የምቆርጥልሽ። ኧረ አንቺ ሴትዮ በእናትሽ እንደው በእናትሽ ልረፍበት። ውጪ። ምንድን ነው የምትዩ? እቺ አመዳም ያንቺ ስም ነው። ረሳሽው እንዴ? አንቺ ሰይጣን፣ ከዛሬ ጀምሮ ትሰድብኝና ዝም የምልሽ እንዳይመስልሽ። አፈር ድሜ ነው ማስበላሽ። ለነገሩ አፈር መብላት አይጠበቅብሽም። አፈር ይሁንሽ ልጅ። ታይ እንጂ ባሌ እናት፣ ጸባይሽን አሳምሪ። ምን አግኝተሽ ነው እንደዚህ የምትሆኚው? እንደ ድሮሽ አንገትሽን ሰበር ስታረግ ነው የሚያምርብሽ። አንቺ ቀና ብለሽ እየርሽ እኔ አንገቴን ልድፋ? አዎ አይሻልሽም? ካልሆነ ላንቺ ጥሩ አይሆንም ብዬ ነው። አለበለዚያ ምን ልታመጪ? አንቺ እርጉም። የማመጣውን ታውቂያለሽ። አላቅም፣ ንገሪ። እንደ ዓለም ልሰውሪኝ ነው? አዎ እንደሷ አሳግትሻለሁ። አውቄው ነበር አንቺ እንደሆንሽ፣ አውቄው ነበር። ዓለምን የት ነው ያረግሻት? ንገሪኝ አንቺ እርጉም፣ ዓለምን የት ነው ያረግሻት? አላቅም እማዬ፣ እኔ አላቅም። በቃ አላቅም፣ የት እንዳለች እኔ አላቅም። ምንድን ነው ደግሞ? ወንድዬ ሲመጣ ማልቀስ ጀመርሽ? ለምንድን ነው የምታስመስዩ? አንቺ አስመሳይ። እማዬ ምንድን ነው? ለምንድን ነው የምትጫውብኝ? ቀስ ብላ አውራኝ። እስቲ ዝም በይ አንቺ። እማ ምንድን ነው የነካሽ? የማላውቃት እናቴ እኮ ነው እየመሰልሽኝ ያለሽው። ሚስት ዓለምን አግታት የምናገረውን ነገር ልምራት? እራሴ ያለሁን አላገተቻትም። በማታውቀው ኃጢአት አታስገቢያት። ታረገዋለች። ለምን ራሷን አጠይቃትም? ጠይቃት። ኧረ እማዬ፣ ለእኔ ባያዝኑ ሆዴው ስላለው ልጅ አያዝኑ? ልጁ የወንድዬ ልጅ እኮ ነው። በአሁን ሰዓት ስለ አንቺ ልጅ የማስብበት ጊዜ ላይ አይደለሁም ያለሁት። ዓለም የት እንዳለች ማወቅ ብቻ ነው የምፈልገው። ንገረኝ። እኔ ደግሞ ስለ ልጄና ስለ ሚስቴ ማሰብበት ጊዜ ነው። እንድትናገርብኝ አልፈልግም። ወንድዬ አትበይኝ። በቃ ወንድዬ አትበይኝ። ወንድዬ እመነኝ፣ ባጠባው ጡት ይሁንብህ ልጄ፣ እመነኝ። አንተ ከመምጣት በፊት አሳግጃታለሁ ብላ ነግራኛለች። እሷ አድርገዋለች። አላደረገችውም እንዴ? እኔ ቆይ ምን ላደርግ? እዚህ ቤት ለምንድን ነው ማተውኝ? ምን ላደርግ? ለምንድን ነው ኑሮ የማልኖረው? ለምን አተውኝም? ህይወቴን ልኑርበት። በቃ ምን ላደርግ እንዴ? አይ ባሌ፣ አንጀቴን አራስልኝ። ዋጋሽን ሰጥሽ አይደል? የት እንዳስቀመጥሻት ታውቃለሁ? ንገረኝ። የት ነው ያለችው? ንገረኝ። ልጄ ገፈተርከኝ
ወንድዬ እናቴ አስቤው አይደለም። ገፈተርከኝ። ውለታዬ ይሄ ነው። እናቴ አስቤው አይደለም። ልቀቀኝ፣ ልቀቀኝ፣ ልቀቀኝ። አባዬ አቤት። አንቺ አባዬ አልክ። አንድ ጥያቄ ልጠይቆት። እንደውም አትጠይቂኝ አባዬ። አለም አትጠይቂኝ አልኩሽ እኮ። አለም ነሽ? አለም ነሽ ደግሞ ማነች? ከትላንትና ቀን ጀምሮ ከቤት ጠፍታለች። የት እንዳለች ያውቃሉ እንዴ? አለም ጠፋች? አለም የዮዲት ሰራተኛ? አዎ አባዬ፣ ቤት አላደረችም። እስካሁንም ደግሞ አልተመለሰችም። እውነትሽን ነው? ምን ሆነ ይሆን? የት ገባች ይባላል? ሰርቼ ተለውጬ እናቴን እጠራለሁ ብላ አላማዋን ሳታሳካ እንደ ጠፍታ ቀረች። አንቺም አደራ ፀሐይ፣ ራሽን ጠብቂ። በማያገባሽ እየገባሽ ቤተሰቦችሽን ጧሪና ቀባሪ እንዳታሳጫቸው። በማያገባት ገብታ ነው እንዴ ቤተሰቦቿን ጧሪ ቀባሪ ያሳጣችሁ? አዎ። የት ነው ያለችው? ምን ካነጋገሩ አለም የት እንዳለች የሚያውቁ ነው የሚመስሉት። የቤት ሰራተኛ ነበርኩ እኮ የቀጠርኩ ይመስለኝ። ለካ ፖሊስ ነሽ እንዴ አንቺ ድንቢት? ስርስሬ እያልሽ የጣልኩትን ለመለቃቀም ስትሞክሪ ረግጬ እንዳልደፈጥጥሽ ተጠንቀቂ። እሺ አባዬ፣ እጠነቀቃለሁ። የዓለም መጥፋት ስላሳሰበኝ ነው። ስለ ራስሽ ብታስቢ ይሻልሻል የኔ ልጅ። አለበለዚያ ግን በብሬ ጠብደል ጎረምሳ ገዝቼ እንዳላሳስርሽ። እንዳለም አሳስርሻለሁ? እንዳለም አልኩ እንዴ? አንቺ ስራ የለሽም እንዴ? ለምን ነው ወደ ስራሽ ማገቢው? ስራ ጨርሻለሁ። ምሳ ስሪ። ሰርቻለሁ አባዬ። እራት ስሪ። ለራትም ጭምር ነው የሰራሁት። አንቺ ምሳና እራት እስከ ዛሬ ድረስ አንድ ላይ ነው የምትሰሪው? ሰማሽ? ይሄ እኮ ቤት የእናትና አባትሽ ቤት አይደለም። የኔ ቀብራራዋ ወርቅዬ ቤት እኮ ነው። እኔ ወርቄ ጠዋት የለበስኩትን ማታም አልደግማዋ ሴትዮ በአንድ ድስት ውስጥ እራትና ምሳ ታበኛለሽ? ይቅርታ አባዬ። ይሄ ጥፋትሽ እንዳለም ታግተሽ እንድትጠፈጠፊ ነው የሚያደርግሽ። እንዳለም አለም አልኩ እንዴ? አሁንም ኧረ እባክሽ ግቢና ስሪልኝ። እቺ ምን አስራ ስለፈለፈችኝ እኮ። እማዬ ምን እንደተፈጠረ አታምኚኝም። ምን ተፈጠረ? ገምት እስኪ። ልገምት? ግምት ላይ መቼም እስከዚህ ነኝ። ባልሽ ሞተ? እማዬ ለምን ይሞትብኛል? እሱ ከእናት በኋላ ይሞት ነው ጥሩ። ሌላ ገምቺ። ንገሪኝ፣ አታጓጊኝ በእናትሽ። ምን ተፈጥሮ ነው? ባሌ እናቱን ደበደባት። ምን ደበደባት? እማዬ ልኳን ያስገባት። እንዴ? ለምን? በምን የተነሳ? ሴትየዋ አለም እንዳገትና ታውቃ ስታፋጥጠኝ ባሌ መጣና ከሚስቴ ራስ ላይ ወረጅ ብሎ አንቆጣላት። መሬት ላይ ቢሆን ደስ ይለኝ ነበር፣ ነገር ግን ሶፋ ላይ ነው የጣላት። ቢሆንም ግን ዞሮ ዞሮ መደብደቧ ነው እንዴት ደስ እንዳለኝ። እኔ የምልሽ እማዬ አለምስ? ችግር የለም፣ በቁጥጥር ስር አውያታለሁ። በዚህ ላይ ደግሞ በሁለት ጎረምሳ እያስጠበቅኳት ነው። ሰይ ይበላት።